ሰላም እንደምን ሰነበታችሁ ውድ የህግ ተማሪዎች። ዛሬ ኢንትሮዳክሽን ቱ ሎው ኤንድ ኢትዮጵያን ሌጋል ሲስተም በሚል አዲስ የህግ የመጀመሪያ ዓመት የህግ የመጀመሪያ ኮርስ ይዘን መጥተናል። ይዤ መጥቻለሁ። አዲስ ዩቲዩብ ቻናል ይሄ ሰብስክራይብ ማድረጋችሁን ግዴታ እንዳትረሱ። ከወደዳችሁት ላይክ፣ እንዲሁም ደግሞ እኔ ማበረታታት ከምትፈልጉ ከሆነ በቪፒኤን ብታዩት በጣም አሪፍ ነው። እንዲሁም አሪፍ የህግ ነክ ኮርሶችን የተለያዩ ነገሮች የምትማሩባቸው የቴሌግራም ቻናል አለ። እሱንም ጆይን ማድረግ እንዳትረሱ። ካፕሽን ላይ አስቀምጥላችኋለሁ ኮሜንት ላይ። ወደ ትምህርቱ አላበዛባችሁ። የመጀመሪያው ዩኒት እንግዲህ ኢንትሮዳክሽን ቱ ሎው ነው የሚለው። ኢንትሮዳክሽን ቱ ሎው ብዙ ነገር አዲስ ነው ስለሚሆኑባችሁ ከመጀመሪያ ጀምረን ነው ዩኒታንን የምንማረው ማለት ነው። ኖ ኮንሰንስ ኢን ዲፋይኒንግ ዘ ተርም ሎው ቢካውዝ አንድ የሆነ ዲፋይን ለማድረግ ግን አንድ የሆነ ዲፊኒሽን ማግኘት አይቻልም። ምክንያቱም የማይመች ቃል ስለሆነ፣ ምክንያቱም እንደየሀገሩ የሚለያይ እንደየሰው ህግ ማለት ለከሌ ሌላ ነው ከሌ ሌላ ነው ስለሆነ አንድ የሆነ ፍጹም የሆነ ዴፊኒሽን ማግኘት ከባድ ነው። ቢካውዝ ዳይናሚክ ኔቸር ኦፍ ሎው ኤንድ ዲፈረንት ስኮላር ዲፋይን ዘ ተርም ቫሪየስሊ። ህግ በራሱ ዳይናሚክ ተቀያሪ ስለሆነ እንዲሁም ደግሞ የተለያየ ስኮላሮች በተለያየ መልኩ ዲፋይን ስላደረጉት አንድ ዲፊኒሽን ማግኘት በጣም አስቸጋሪ ነው። ኢት ኢዝ ቫሪ ዲው ቱ ዲፈረንስ ፐርፐስ ሶት ቱ ቢ አቺቭድ። ምክንያት በተለያየ ከጥቅሙ አንጻር የተለያየ ጥቅም ከመስጠቱ አንጻር የተለያየ ዲፊኒሽን ስለሚሰጡ አንድ ዲፊኒሽን ማግኘት ከባድ ነው። የተለያዩ ቲዎሪዎች በተለያየ መልኩ ለውን ዲፋይን አድርገውታል። እነሱ አንድ በአንድ እንያቸው። ከዛ በፊት ግን ብላክ ሎው ዲክሽነሪዎች አርስቶትል ምን አሉ፣ እነ ፕሉቶ ስለ ህግ ምን አሉ የሚሉትን ራሳችሁ ብታነቧቸው በጣም ቀላል ናቸው። ዲፊኒሽን ነው መያዝም አይጠበቅባችሁ። ሞራል እነዚህ ቲዎሪዎች አሉ። እነዚህን ቲዎሪዎች ላሳያችሁ። ዜር አር ዲፈረንት ቲዎሪስ ስኩል ኦፍ ቶት አባውት ዘ ሎው ዲሊንግ ኦን ዘ ኔቸር ኦብጀክት ኤንድ ሶርስ ኦፍ ሎው። ከህግ ቶት አስተሳሰብ አንጻር ከተለያየ ከኔቸሩ ከኦብጀክቲቭ እንዲሁም ከሶርሱ አንጻር የተለያየ ቲዎሪዎች አሉ። እነሱ ስንት ናቸው? 4 ቲዎሪዎች አሉ። የመጀመሪያው ናቹራል ሎው ቲዎሪ፣ ፖዚቲቪስት ቲዎሪ፣ ሪያሊስት ቲዎሪ ወይ ደግሞ ሌጋል ሪያሊዝም ማለት እንችላለን። ሪያሊዝም ቲዎሪ እንዲሁም ማርክሲስት ቲዎሪ ኦፍ ሎው የሚባሉ 4 ቲዎሪዎች አሉ። አንድ በአንድ እናያቸዋለን። ከኔ ጋር ነው ግን ለማንበብ ለመያዝ የሚመቻችሁ አጠር አድርጌን ስለማስረዳችሁ ከቻላችሁ እስክሪፕቶ እና ወረቀት ይዛችሁ መከታተላችሁን እንዳትረሱ። እንዲሁም ደግሞ ከተመቻችሁ ላይክ በማድረግ ጀምሮ ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። የመጀመሪያው ምንድን ነው? ናቹራል ሎው ቲዮሪ ይባላል። ወደ እሱ ስንገባ ምንድን ነው? ጠብቁኝ አንዴ። ናቹራል ሎው ቲዮሪ እዚህ ጋር እንዲመቻችሁ ብዬ ነው ለማስረዳት። ትንሽ አነስ ይበል። ናቹራል ሎው ቲዮሪ ማለት ምን ማለት ነው? ዘ ኦልደስት ኦፍ ኦል ስኩል ኦፍ ቶት ኢዝ ኦሪጂኔቲንግ ዘ ግሪክ። ከሁሉም ምንድን ነው ኦልደስት በጣም ትልቁ ናቹራል ሎው ቲዮሪ ነው። እንዲሁም ኦሪጂኔትድ ኢን ዘ ኤንሸንት ግሪክ ላይ ኦሪጂኔት የሆነ ነው። ግሪክ ፊሎሶፈርስ ላይክ ሶክራተስ፣ ፕሉቶ ኤንድ አርስቶትል ዴቨሎፕድ። አብዛኞቹ የግሪክ ፊሎሶፈሮች የሚታወቁት ሶክራተስ፣ ፕሉቶ እና አርስቶትል እንዲሁም ሌሎችም አሉ። ግን እነዚህ በዋነኝነት ዴቨሎፕ ያደረጉት አይዲያ ነው ማለት ነው። According to philosophy of followers of this school, there are two sets of law that govern the relation of human society. በዚህ የፍልስፍና ወይ ደግሞ በዚህ ቲዮሪ ይህን ቲዮሪ የሚቀበሉ ሰዎች መካከል ሁለቱ ሴት አለ። የህግና ወይ ደግሞ የመንግስትና የማህበረሰብ ሪሌሽን ላይ ማለት ነው። የመጀመሪያው ናቹራል ሎው ኢዝ ምንድነው? ኢተርናል ነው፣ ፍጹም ነው፣ አንቼንጅብል የማይቀየር ነው ብሎ ያምናሉ ናቹራል ሎዎች። ፕላስ ማን ሜድ ሎው ምንድን ነው ብሎ የሚያስቡት ዲፈረንት ኢን ስፔስ ኤንድ ታይም፣ በተለያየ ቦታና በተለያየ ሰዓት የሚቀያየር ነው። ናቹራል ሎው የሚባሉት ፎከስ የሚያደርጉት ምን ላይ ነው? ጀስትስ፣ ፌርነስ እና ሞራሊቲ ላይ ፎከስ ያደርጋሉ። ማን ሜድ ሎው ግን ሰውን ህግ የሚባለው ነገር በሰው ልጅ የወጣ ነው እንጂ በተፈጥሮ የተሰጠ አይደለም ብለው ነው የሚያስቡት። ናቹራል ሎው በተቃራኒው ደግሞ ህግ ከእግዚአብሔር ወይ ደግሞ ከሆነ ሱፐር ፓወር ካለው አንድ አካል የተሰጠ ነው። አንድ ነው። እሱም ለምሳሌ አትግደል የሚለው ድሮም የሰው ልጅ ሲወለድ ጀምሮ የሰው ልጅ መግደል እንደሌለበት ያውቃል፣ መነገር አያስፈልግም ምናምን ብለው ነው የሚያምኑ። ማን ሜድ ደግሞ
ለምሳሌ የሰው ልጅ መግደል ትክክለኛበት የነበረበት ጊዜ አለ። አሁን ላይ ደግሞ ትክክል አይደለም በህግ ያስቀጣል፣ ሰው ይለያያል ምናምን ብለው ነው የሚያስቡት። ዋን በዋይና አስረዳችኋለሁ በሰፊው እንሄዳለን። እንቀጥል። ዘ ናቹራል ሎው ኢዝ ኤ ሴት ኦፍ ሩል ዛት አር ጊቨን ባይ ሱፐር ናቹራል ፓወር። ምንድነው? ኤ ሴት ኦፍ ሩል ነው። ሴት ኦፍ ሩል ነው በማን የተሰጠን? በሱፐር ናቹራል ፓወር። ሱፐር ናቹራል ፓወር ማለት ወይ እግዚአብሔር ወይ ደግሞ ሙስሊም ሆናችሁ አላህ ብላችሁ ማሰብ ትችላለን፣ ወይ ደግሞ ፈጣሪ በሚለው ሁላችንም መስማማት እንችላለን። በሱ የተሰጠን ህግ ነው ብለው ነው የሚያስቡት። ኢን ዘ ፎርም ኦፍ ጀስቲስ ሞራሊቲ ኤንድ ሪዝን። እሱ ደግሞ በምን መልኩ ነው የሰጠን? ጀስቲስ በፍትህ በሞራሊቲ ሞራል። ለምሳሌ ሰውን መግደል ሞራል አይደለም ኢሞራል ነው። ሪዝን በምክንያታዊነት አድርጎ ነው የሰጠን። ህግ የሚባለው ነገር ለናቹራል ሎው ቲዎሪዎች አማኞች ምንድን ነው ማለት ነው? በሱፐር ናቹራል ፓወር የተሰጠ ነገር ነው ብሎ ነው የሚያስበው። ኢት ኢዝ ሰርቭ አስ ስታንዳርድ አጌንስት ዊች ማን ሜድ ሎው አር ቱ ቢ ቴስትድ ፎር ዜር ቫሊዲቲ። እነሱ ከማን ሜድ ህግ ሰው ሰራሽ ነው ብለው ከሚያምኑት ጋር ፍጹም ተቃራኒ ነው። ምክንያቱም ማን ሜድ ምንድን ነው? ለቫሊዲቲ ህግ ቫሊድ እንዲሆን ቴስት መደረግ አለበት ብለው ስለሚያምኑ ማለት ነው። ቱ ዘ ኤክስቴንት ዛት ሂውማን ሜድ ሎው ቫዮሌት ናቹራል ሎው። ምን ማለት ነው? ሂውማን ሜድ ሎው በየትኛውም አጋጣሚውን ናቹራል ሎውን ቫዮሌት የሚያደርግ ከሆነ የሚጥስ ከሆነ ሹድ ቢ ነል መሆን አለበት። ነል እንዲሁም ምን መሆን አለበት? ቮይድ መሆን አለበት። በፍጹም ነል እና ቮይድ ማለት ከጅምሩ የማይሰራ ህግ መሆን አለበት። ዶንት ኦቤይ ኢፍ ዘ ስቴት ሎው ኢዝ ኮንትራሪ ቱ ናቹራል ሎው። ስቴት የምታወጣው ህግ መንግስት የሚያወጣው ህግ ከናቹራል ሎው ተቃራኒ ከሆነ መታዘዝ የለብንም ብሎ ነው። ከሞራል ናቹራል ሎው ማለት ምን ማለት? ለምሳሌ በዋነኝነት ሞራልን ያካትታል። ለምሳሌ ወንድ ለወንድ መጋባት ወር ሴት ለሴት መጋባት ኢሞራል ነው አይደል? ለምሳሌ አሁን ለኛ ማህበረሰብ ለኢትዮጵያ ህግ ያንን ቢፈቅድ ወንድ ለወንድ መጋባት ይችላል ምናምን ብሎ ቢፈቅድ ያን ህግ ምንድነው ለማህበረሰቡ የሚሰራ አይደለም ብለው ነው የሚያስቡት። ምክንያቱም ያ ህግ ከሞራል አንጻር የተቃረነ ስለሆነ ማለት ነው። ፎር ዲስ ቲዮሪ ኦን ሎው ዘ ማን ሜድ ሎው መስት ፎሎ ዘ ዩኒቨርሳል ፕሪንሲፕል ኦፍ ሞራሊቲ ጀስቲስ ኤንድ ፌርነስ። ማን ሜድ ሎው ያለው ነገር ምንድን ነው? ህግ በሰው ልጅ የሚወጣ ነው ብለው አይደል የሚያስቡ። ዩኒቨርሳል ፕሪንሲፕል ኦፍ ሞራሊቲን ካልተከተለ፣ ጀስቲስን ካልተከተለ፣ ፌርነስን ካልተከተለ የሚሰራ አይደለም። በቃ ግድ መከተል አለበት ብሎ ነው የሚያስቡት። ምን ማለት ነው? ዩኒቨርሳል ኦፍ ሞራሊቲ ለምሳሌ እዚህም ሀገር አትግደል ነው፣ አሜሪካም አትግደል ነው፣ ጃፓንም አትግደል ነው። ጀስቲስ እንደዛ ለሁሉ በዓለም ላይ አንድ ነው እንጂ ያለው የተለያየ አይደለም። ሁሉም ሰው ግድ መከተል አለበት ብሎ ነው ናቹራል ሎዎች የሚያምኑት ማለት ነው። ናቹራል ሎው ቲዮሪ ይቅርታ። ሁለተኛው ደግሞ ፖዚቲቪስት ስኩል ኦፍ ቶት ደግሞ ፖዚቲቪስት ቲዮሪ ብላችሁ መውሰድ ትችላላችሁ። እነሱ ደግሞ ሀሳባቸው ምንድን ነው? ቅድም በትንሽ ለመነካከል ሞክሬያለሁ። ማን ሜድ ሎው ብላችሁ መውሰድ ትችላላችሁ። ወይ ደግሞ ግን ሶስቱም ሪያሊዝምም፣ ማርክሲዝም እንዲሁም ፖዚቲቪዝም ሶስቱም ህግ በሰው ልጅ የሚወጣ ነው ብለው የሚያምኑት። ፖዚቲቪስት ማለት ምንድን ነው ሀሳባቸው? ፖዚቲቭ ሎው ቲዮሪ ኦልሶ ኮል ኢምፔራቲቭ አዛዥ ማለት ትችላላችሁ። ኢምፔራቲቭ አዛዥ ወይ አቅጣጫ ሰጪ ወይ ደግሞ አናላይዝ ተንታኝ ቲዮሪ ነው። ዚስ ስኩል ኦፍ ቶት ፋውንድ ባይ ቶማስ ሆብስ በቶማስ ሆብስ የተገኘ ሲሆን which got predominance in the 9th century 20th century sharply separate laws from morality and justice። ይሄኛው ምንድነው? በቶማስ ሆብስ የተገኘ ሲሆን በ19ኛው እና በ20ኛው ሴንቸሪ ሞር የታወቀ ነው። ፕሬዶሚናንስ የመጣበት ነው። ሻርፕሊ ሰፓሬት ሎው ፍሮም ሞራሊቲ ኤንድ ጀስቲስ ምንድን ነው ይሄ የሚለው? ከሞራሊቲ እና ከጀስቲስ በፍጹም የራቀ ነው። ሙሉ ለሙሉ ሻርፕሊ የራቀ ነው፣ ተቃራኒ ነው ብላችሁ መውሰድ ትችላላችሁ። ሻርፕሊ ኦፖዝ ናቹራል ሎው ቲዮሪ it has believed that law is the rule made and enforced by the sovereign body of the state and there is no need to use reason, morality, justice determines the validity of law. it believe የሚያደርገው የመጀመሪያ ላይ ማወቅ believe የሚያደርገው it has believed that rule made and enforced by sovereign body of the state
ህግ ምንድን ነው ለእነሱ ሪል ሜድ የሚሰራ ነው። ፕላስ ደግሞ ኢንፎርስ ያንን ነገር ካልታዘዝክ ኢንፎርስ ትደረጋለህ። በማንም ኢንፎርስ የምትደረገው ሶቨሪን ቦዲ ኦፍ ዘ ስቴት ወይ ደግሞ በመንግስት ማለት ትችላለባችሁ። በዚህ ኢንፎርስ ትደረጋላችሁ። ዜር ኢዝ ኖ ኒድ ቱ ዩዝ ሪዝን ዜር ኢዝ ኖ ኒድ ቱ ዩዝ ሪዝን። ምንም አይነት ምክንያት አያስፈልግም፣ ሞራሊቲ አያስፈልግም፣ ጀስቲስ አያስፈልግም። የህግን ቫሊድ ያን ህግ ቫሊድ እንዲሆን እንደ ናቹራል ነው ቫሊድ እንዲሆን ጀስቲስ ሞራሊቲ እና ሪዝን አያስፈልግም። ጀስት በመንግስት ከወጣ ያ ህግ በሶቨሬን ስቴት ከወጣ የግድ ሁሉም ሰው መከተል አለበት ብለው ነው የሚያምኑት ፖዘቲቪስቶች ማለት ነው። አኮርዲንግ ቱ ዚስ ቲዮሪ ሩልስ ሜድ ባይ ሶቨሪን አር ሪስፔክቲቭ ኦፍ ኤኒ አዘር ኮንሲደሬሽን። ማንንም የማይለይ ግን ደግሞ በስቴት የግድ የሚወጣ ነው ለህግ ለነዚህ ለማን ቲዮሪ ለፖዘቲቪስት ቲዮሪ ማለት ነው። A typical definition adopted by this school of thought is that law is command of political sovereignty and backed by sanction። ይሄ አቻ አባባል ብዙ ጊዜ ፈተና ላይ ትችላለች። የማን አባባል ነች? የኦስቲን አባባል ነች። ጆን ኦስቲን አባባል ነች። ምንድን ነው የሚለው? law is command of political sovereignty። ፖለቲካል ሶቨሪን ማለት ሉዓላዊ በመንግስት ብላችሁ መውሰድ ትችላላችሁ። ያ መንግስት ግን በዚህ በፖዚቲቪስት አስተሳሰብ ምን አይነት መንግስት ነው? እሱ ማዘዝ የሚችል የፈለገውን ህግ፣ ለምሳሌ በቃ ሰው ምሳ መብላት የለበትም ካለ የለበትም። ለምን ብሎ የሚጠይቀውና ደግሞ እሱን የሚያዘው ሌላ አካል የለም። ያን አይነት መንግስት ነው ፖዚቲቪስት ብሎ የሚያስቡት መንግስት ማለት ነው፣ ወይም ፖለቲካል ሶቨሪን ብሎ የሚያስቡት። ሶ ህግ ለነሱ የነዛ የፖለቲካል ሶቨሪን የሆኑት አካል ምንድነው? ኮማንድ ትእዛዝ ነው። ያም ደግሞ ካልተከተልን በአክድ ባይ በምን ይደገፋል ማለት ነው? በሳንክሽን በቅጣት ማለት ነው። ሶ ለፖዚቲቪስቶች ህግ ማለት እንደዚህ ነው። ኢን አባቭ ዲፊኒሽን ኤ ኮማንድ ኢዝ ሶቨሪን ኦርደር ኦር ኢምፐራቲቭ ዳይሬክሽን። ኮማንድ የሚለው በላይ አሁን ባየነው ዴፊኒሽን መሰረት ኮማንድ ያልነው ትእዛዝ ያልነው ምንድነው? የሶቨሪን ኦርደር ወይ ደግሞ ትእዛዝ ነው ማለት ነው። ኢምፔራቲቭ ዳይሬክሽን ነው። ኢምፔራቲቭ ዳይሬክሽን ነው ዛት ኤ ፐርሰን አክት ኦር ሪፍሬን ፍሮም አክቲንግ ኢን ሰርቴን ዌይ። ምንድን ሰው ፐርሰን ወይ ደግሞ በዛ ስቴት የሚኖሩ ሰዎች አክት ኦር ሪፍሬን ፍሮም አክቲንግ ኢን ሰርቴን ዌይ፣ ያንን አርጉ ያላቸውን ምን አክት ማድረግ አለባቸው? አታርጉ ያላቸው ሪፍሬን ማለማድረግ ግዴታ አለባቸው ማለት ነው። ዘ ፖለቲካል ሶቨሪን ፑትስ ዘ ሎው ባይ a way of command to the object who shall obey the law without having regard to the content on the laws. The political sovereign puts the law by the way ምን command እንደ ትእዛዝ ነው ህግን የሚያስቀምጡት ማለት ነው። who shall obey the law without having regard to content ህግን የምንከተለው ከምን በምን አድርገን ነው? ያለ ምንም ሪጋርድ ቱ ኮንቴንት ምንም ይኖረው ኮንቴንቱ ለምሳሌ ምን አይነት መጥፎ ህግ አለ ልበላችሁ። በኢትዮጵያ ለምሳሌ አሁን ሰላምታ እንደ ባህል የሚታይ ነው። ለምሳሌ ሰላምታ አይቻልም። ኮሮና ጊዜ ለምሳሌ የመጣ ነው። ያለ ኮሮና ቢሆን አስበና ሰላምታ አይቻልም ቢባል ኮንቴንቱን አታይም። ለምን አንለ ብትልም ባትልም የሚሰማ ነገር ስለሌለ ግን ኮንቴንቱ ሳይታይ ምን ሁሻል ምን ማድረግ አለብን? ኦብ የግድ መከተል አለብን ማለት ነው። አለበለዚያ የምንከተለው ምን ወይዘር ጀስት ኦር አንጀስት ነው አይደለም ብለን አናምንም። ሶ ራይት ኦር ሮንግም አንልም። ሞራሊ ኦር ኢሞራል ሳንል ምንም ሳንል እንከተላለን ማለት ነው ያን ህግ። ሶ እንደዛ ከሆነ ምን ማለት ነው? ፖዚቲቪስት ሆነ ማለት ነው። ሞራሊ የህግ ሞራል ነው አይደለም ብለን ሞራሉን የምንከተል ከሆነ ራይት ነው አይደለም ራይቱን የምንከተል ከሆነ ጀስት ነው አንጀስት ነው ብለን ደግሞ ጀስቱን የምንከተል ከሆነ ምን ሆነ ማለት ነው? ወደ ናቹራል ሄድን። ምክንያቱም ማን ሜዳ አልሆነም ወይ ደግሞ ስቴት ያወጣውን ህግ አልተከተልንም። ለፖዚቲቪስቶች ደግሞ ስቴት ያወጣውን ህግ የመከተል ግዴታ አለብን ማለት ነው። እንቀጥልሽ ዘ ፖለቲካል ሶቨሪን ቅድም ያልኳችሁ ማለት ነው ኢዝ ዘ ሶርስ ኦፍ ሎው አኮርዲንግ ቱ ዘ ፖዚቲቪስት። አኮርዲንግ ቱ ፖዚቲቪስት የህጎች ሁሉ ምንጭ ማን ነው ማለት ነው? ፖለቲካል ሶቨሪን ነው። ለናቹራሎች ደግሞ ምንድን ነው? ሱፐር ናቹራል ፓወር ወይ ደግሞ ክሬተር ብለው ደግሞ ጋድ ብለ መውሰድ እንችላለን ማለት ነው። ዘ ፖዚቲቪስት ዲፋይን ፖለቲካል ሶቨሪን አስ ኤ ፐርሰን ኦር ኤ ቦዲ ኦፍ ኤ ፐርሰን ኦር ፖለቲካል ሱፕሪም ኦርጋን ዛት በልክ ሶሳይቲ አክቹዋሊ ኦቤይስ ኤንድ ሁ ዳዝ ኖት ሂምሰልፍ ኦቤይ ኤኒ ፐርሰን ኦር ኦርጋን ማለት ነው። ኤ ፖዚቲቪስት ዲፋይን ፖለቲካል ሶቨሪን የሚባለውን ነገር ቅድም ያልኳቸው እንዴት ነው ያ ፖለቲካል ሶቨሪን ማለት ዲፋይን የሚያደርጉት ለነሱ መንግስት ማለት ምን አይነት መንግስት ነው? ፐርሰን ኦር ቦዲ ነው
ቦዲ ኦፍ ፐርሰን ወይ ደግሞ ፖለቲካል ሱፕሪም ኦርጋን መሆን ይችላል። የፖለቲካል የበላይ አካል ወይ ደግሞ መንግስት መሆን ይችላል። ዘ በልክ ኦፍ ሶሳይቲ ሃቢቹዋሊ ኦቤይ ያ ሁሉም በሱ ስር ያሉ ሶሳይቲዎች ማህበረሰብ ምን የሚሉት የሚታዘዙት ኦቤይ የሚያደርጉለት ማለት ነው። ኤንድ ሁ ዳዝ ኖት ሂምሰልፍ ኦቤይ ኤኒ ፐርሰን ኦር ኦርጋን እንደውም እሱ ደግሞ ምን የሚያደርግ ዳዝ ኖት ሂምሰልፍ ኦቤይ ለማንም የማይታዘዝ ለማንኛውም ፐርሰን ለማንኛውም ኦርጋን ከሱ በላይ ምንም አይነት ነገር የለም። ለማንም የማይታዘዝ መሆን አለበት። ፍጹም አብሶሉት የሆነ ፓወር ነው ያለው ማለት ነው። እንደ ድሮ ለፖዚቲቪስቶች the subject or citizen have to obey the law not at their own wish but at the pain of penalty ሰብጀክት ወይ ደግሞ ሰዎች የሚከተሉት ያንን ኦቤይ የሚያደርጉት ያንን ህግ ምንም ፍራቻ ነው ብሎ ነው የሚያስበው ኦስቲን ወይ ደግሞ ጆብ ሆብስ ምንን ለፖዚቲቪስት ቲዮሪ ክሬት ያደረገው ሰው ስለሆነ ማለት ነው። በዚር ዊሽ ኦን ዊሽ በራሳቸው ፍላጎት ሳይሆን የቅጣቱን ህመም ፈርተው ነው ታሰራለው ምናምን ብለው ፈርተው እንጂ ፈልገው አይደለም የሚታዘዙት ነው የሚለው እሱ። ሌላ የዚህ ስትሮንግ ሳይዱን ያስቲ ለፖዚቲቪስት ምን ስትሮንግ ሳይዶች አሉት ብለን ስናስብ የመጀመሪያው ሌጋል ሪያሊዝም ነው። ሌጋል ሪያሊዝም ሰርቫስ ቱ ስትሮንግ ፊውቸር አሉት። የመጀመሪያው ፈርስት ስትሮንግ ሳይዱ ምንድነው? ኢንሹር ዛት ገቨርንመንት ዊል ኤክስፕሊሲትሊ አፕራይዝ ዘ ሜምበር ኦፍ ዘ ሶሳይቲ ኦፍ ዜር ራይት ኤንድ ኦብሊጌሽን ሰዎች ራይት መብታቸውን እና ግዴታቸውን ነጥለው እንዲያዩ አድርጓል። ሞራል ነው አይደለም ከሚለው ወጥተዋል ማለት ነው። ይሄ ጥሩ ጎኑ ነው። ሁለተኛ ሰርቴኒቲ ያለው ቀጣይነት፣ ምን ብታጠፋ ምን እንደምትቀጡ ታውቁታላችሁ ማለት ነው። ደካማ ጎኑን እኔ አሁን ደግሞ ዊክ ሳይድ ምንድን ነው? ዊክ ሳይዱ ስንል ደግሞ የመጀመሪያው ዊክ ሳይዱ ወይ ደካማ ጎኑ የሚተችበት ማለት ነው። ፎር ዘ ፖዚቲቪስት ኦል ሎው ኢማኔት ፍሮም ዘ ሶቨሪን ለፖዚቲቪስቶች ሁሉም ህጎች ምንድነው ከየት ነው የሚመነጩት ብለናል። ኢማኔት የሚያደርጉት ከሶቨሪን ሶርስ ኦፍ ለው ለፖዚቲቪስት ማን ነው ብለናል? ሶቨሪን ፓወር ነው ብለናል አይደል? ሰው ሁሉም ህግ የሚመነጨው ከሶቨሪን ነው። ዲስ ዳዝ ኖት ኦልዌይስ ሹድ ትሩ ይሄ ደግሞ ሁልጊዜ ምንድነው ትሩ አይደለም። ምክንያቱም እንደ ኢትዮጵያ ያሉት ብዙ ከስተም ባህል የሚከተሉ ሀገሮች ለምሳሌ ምንድነው ከስተማሪ ለው ብናይ ዱ ኖት ኢማኔት ፍሮም ፓርላመንት። ከስተማሪ ለው ማለት ምን ማለት ነው? በባህል የምናውቃቸው ለምሳሌ ኢትዮጵያ ብዙ ባህል አለ አይደል? በየአካባቢያችን ሰው የተለየ ባህል ከህግ ላይ ከሶቨሪን ያልወጣ ብዙ የተለያዩ ባህሎች ከባህል የመጡ ህጎች አሉ። እነሱ አይነት ህጎች ከመንግስት አይመጡም። እንዲሁም ደግሞ ኢንተርናሽናል ለው በራሱ ማንም ኢንተርናሽናል ለው ደግሞ ከሶቨሪን በላይ ነው በራሱ እነሱ አንድ ሀገር ደግሞ ግድ ኢንተርናሽናል ሎውን መከተል ወይ ደግሞ ማመን እሱ ለምሳሌ ኢንተርናሽናል ሂውማን ራይትን አንድ ሀገር የግድ መከተል አለባት። ለምሳሌ ዘ ራይት ቱ ላይበሪቲ ዘ ራይት ቱ ላይፍ ምናምን ብሎ ከወጣ ኢንተርናሽናል ላይ ያቺ ሀገር የአንድ ሀገር ስቴት የግድ ያንን መከተል አለባት። ሶ ከሱ የበላይ አካል ደግሞ ፖዚቲቪስት የለም ብሎ ነው የሚያስበው። ሶ ለዛ ደግሞ ኢንተርናሽናል ደግሞ ከዛ በላይ ነው ማለት ነው። ሁለተኛው ደግሞ ምንድነው? ዲስ ቲዮሪ ቪው ሶቨሪን አስ አንሊሚትድ ኤንድ አንአካውንቴብል። ይሄ ቲዮሪ ሶቨሪን እንዴት ነው የሚያውያቸዋለሁ ቅድም አንሊሚትድ ስልጣን ነው ያለው፣ እንዲሁም ደግሞ አንአካውንቴብል ለማንም የማይጠይቅ ነው ቱ ኤኒዋን ዌራስ ቱዴይ ኤቭሪ ገቨርንመንት ኦርጋንስ ኢዝ ሌጋሊ ሊሚትድ ኤንድ ኢትስ አካውንቴብል ቱ ፐብሊክ። በአሁኑ ጊዜ ግን ሁሉም ገቨርንመንት ኦርጋኖች ምን ያደርጋል? ሊሚትድ ፓወር እንዲሁም ደግሞ አካውንቴብል ቱ ፐብሊክ ናቸው። ለሁሉም ተጠያቂና ሊሚትድ ፓወር ነው ያላቸው፣ ለሚያደርጉን ነገር ተጠያቂ ናቸው ማለት ነው። ሰርድ ዲቮርስ ሎው ፍሮም ኢቲካል ፋውንዴሽን ኦፍ ኢኩዊቲ። ሶስተኛው ደግሞ በጣም ትንሽ የሚደብረው ሞር ሰዎች እንዳይቀበሉት የሚያደርጉት ይህን ሀሳብ ምንድን ነው? ዲቮርስ ያደርጋል ሰው ልጅ ከኢኩዊቲ ጀስቲስ ሞራሊቲ እና ፌርነስ ሙሉ ለሙሉ ይነጥላል ማለት ነው። ይሄ ነገር ሞራል ነው አይደለም ምናምን ብሎ አያስብም። መንግስት ካወጣ አወጣ በቃ ያ ግድ ሀገራቱ ላይ መስራት አለበት ብሎ ነው የሚያስበው። እሺ ሶስተኛው ሌጋል ሪያሊዝም ኦፍ ስኩል ኦፍ ቶት ነው። ሌጋል ሪያሊዝም ስኩል ኦፍ ቶት ነው ሶስተኛው። ዚስ ቲዮሪ እንደ ስሙ ነው። ለምሳሌ ይሄን ሌጋል ሪያሊዝም ስንል ወይ ደግሞ ሪያሊዝም ስንል እውነታን የሚያመለክት ነው አይደለ? ሪያሊዝም እውነታን የሚያመለክት ዚስ ቲዮሪ ሃዝ ቤዝ ኮመን ሎው። እችን ላታውቃት ትችላላችሁ። ኮመን ሎው ሲባል በዓለማችን ላይ ሁለት ስርዓት አለ በዋነኝነት ኮመን ሎው እና ሲቪል ሎው የሚባሉ አሉ። ኮመን ሎው ማለት ቀድሞ የተጻፈ ህግ የሌለበት። ለምሳሌ አንድ ሰው ቢገል
ይህን ያክል ዓመት ይቀጣል የሚል ህግ ያልተጻፈበት። ያንን የሚወስዱት ምንድን ነው? አንድ ዳኛ ለምሳሌ ቀድሞ የሆነችን ልጅ ቢገል የሆነ ሰው ያ ልጅ የገደለው ልጅ የሆነ ዳኛ ቢፈርድበት 10 ዓመት፣ ቀጣይ የሚመጣው ዳኛ የዛን ፍርድ አይቶ ነው የሚፈርድበት ማለት ነው። ሲቪል ሎ ኮመን ሲስተም ደግሞ እንደ ኢትዮጵያ አይነት ሀገሮች የሚከተሉት ኮመን ሎውን አሜሪካና በዋነኝነት አሜሪካ የምትከተለው፣ ሲቪል ሎ ደግሞ እንደ ኢትዮጵያ ያሉትና ብዙ ሀገሮች የሚከተሉት ቀድሞ ነው የሚወጣው። ለምሳሌ የገደለ ሰው እንደዚህ ጊዜ የገደለ ሰው ይህን ያክል ዓመት ይቀጣል የሚል ህግ ያለበት ማለት ነው። ሶ ለሪያሊዝም ቤዙ ምንድነው? ኮመን ሎው ነው። ኮመን ሎው ሌጋል ሲስተም ነው። ኢን ዊች ዘ ዲሲሽን ፕሪቪየስሊ ጊቨን ባይ ኤ ኮርት ምን ማለት ነው? ከዚህ በፊት ፕሪቪየስሊ በኮርት የተሰጠ ዲሲሽን ኮንሲደርድ አር ፕሬሲደንት ቱ ቢ ዩዝድ አስ ኤ ሎው ቱ ዲሳይድ ፊውቸር ሲሚላር ኬዝ። ከዚህ በፊት የተሰጠ ዲሲሽን ፕሪቪየስሊ ጊቨን ኤ ኮርት ለሲሚላር ኬዝ ዲሳይድ ለማድረግ ያገለግለናል ማለት ነው። ሪያሊስት ቲዮሪ ኦፍ ሎው ኢዝ ኢንተረስቴድ አክቹዋል ወርኪንግ ኦፍ ሎው ራዘር ዛን ትራዲሽናል ዲፊኒሽን። ሪያሊስቶች ምንድን ነው ብሎ የሚያስቡት በዋነኝነት ሀሳባቸውን ሳስረዳችሁ ኦልሬዲ ጽሁፉን ባይኖር ህግ የሚባል ነገር በቃ እየሰራ ያለው ነገር ነው እንጂ የተጻፈ ነገር በሙሉ ህግ አይደለም ብሎ ነው የሚያስበው። አክቹዋል ወርኪንግ ኦፍ ሎው ነው ራዘር ዛን ኢትስ ትራዲሽናል ዲፊኒሽን። ዲፊኒሽኑ አይጠቅመንም ደግሞ ትራዲሽናል ዲፊኒሽን ተቀመጠ ማተር አያደርግም። አክቹዋል ወርኪንግ አሁን ላይ ምን እያደረገ ነው ህግ የሚለው ነው። ህግ የሚባለው ነገር እየሰራ ተግባራዊ የሆነ ያለው ነገር ነው ህግ ብለው ለእነሱ የሚያምኑት ማለት ነው። ኢት ፕሮቫይድ ዛት ሎው ኢዝ ዋት ዘ ጀጅ ዲሳይድ ኢን ዘ ኮርት። ፕሮቫይድ ሎው ምንድነው ለእነሱ ማለት ነው። ህግ ማለት ዋት ጀጅ ዲሳይድ ዳኛ በፍርድ ቤት የወሰነው ውሳኔ ለእነሱ ምንድነው ህግ ነው ማለት ነው። ለሪያሊዝሞች አክቹዋል ወርኪንግ ላይ ፎከስ ስለሚያደርጉ ህግ ተግባራዊ ነገር ላይ ማለት ነው። ሩልስ ኖት ፑት ቱ ዩዝ ቱ ሶልቭ ፕራክቲካል ኬዝ አር ኖት ኦልዌይስ ፑት ሜርሊ ኤግዚስቲንግ አስ ዴድ ወርድስ ኤንድ ዚስ ዴድ ወርድስ ኦፍ ሎው ጌት ላይፍ ኦንሊ ዌን አፕላይድ ቱ ኤ ኬዝ። ሩል ፑት ቱ ዩዝ ቱ ሶልቭ ፕራክቲካል ኬዝስ። ህጎች ፕራክቲካል ኬዝን ሶልቭ ለማድረግ ካልተቀመጡ ምንድናቸው? ህግ አይደሉም ብለው ያስባሉ። ኦንሊ ምንድን ናቸው? የሞቱ ቃል ናቸው። በቃ ወረቀት ላይ ያሉ የሞቱ ቃላት ናቸው። እነዚህ የሞቱ ቃላቶች ህይወት የሚያገኙት ጌት ላይፍ ህይወት የሚያገኙት ምንድን ነው? አፕላይድ ኢን ኬዝ ዳኛ ኬዝ ላይ ለምሳሌ 10 ዓመት የደፈረ ይቀጣል ካለ የማይቀጡ ከሆነ ምንድን ነው? የሞት ቃል ነው ብሎ ነው የሚያስቡት። ሰው ያ የተጻፈ ህግ አፕላይድ ኢን ኬዝ ሲያደርግ ምን ያገኛል ማለት ነው? ላይፍ ያገኛል። ሶ ፕራክቲካል መሆን አለበት። ሞር ፕራክቲካል የሆነ ነገር ነው ህግ ለሪያሊዝም። ሄንስ ኢት ኢዝ a decision given by the judge but not the legislator that is considered as a law according to this theory። ይሄ ማለት ምን ማለት ነው? a decision given by a judge በዳኛ የተሰጠ ውሳኔ ነው እንጂ አንዴ ቅርታችን ድጋሚ ይቅርታ። በዳኛ የተሰጠ ውሳኔ አኮርዲንግ ቱ ዚስ ቲዎሪ ህግ ማለት ለእነሱ በዳኛ የተሰጠ ውሳኔ ነው እንጂ በዳኛ የተሰጠ ውሳኔ እንጂ ሌጅስሌተሮች ያወጡት ህግ እነሱ ህግ አይደለም። ለእነሱ ምንድነው? ዋት ዲሳይድ ኤ ጀጅ ኢን ዘ ኮርት ነው ማለት ነው ህግ ማለት። ስለዚህ ለእነሱ ህግ አውጪ ማን ነው ማለት ነው? ሌጅስሌተር ሳይሆን ማን ነው? ዳኛ ነው ማለት ነው። ፕሮፖነንትስ ኦፍ ዚስ ቲዮሪ ቢሊቭ ዛት ዘ ሎው ሜከር ኢዝ ጀጅ ኤንድ ኖት ሌጅስሌተር ቦዲ። አሁን ያልኳችሁን ይሄ ለዚህ ፕሮፖነንት ቲዮሪ መስራች ምንድነው ቢሊቭ የሚያምነው ጀጆች ምን ናቸው? ሎው ሜከር ናቸው። ሌጅስሌተሮች ደግሞ ኖት ሎው ሜከር ናቸው። ተቃራኒ ያደረገው ማለት ነው። ይሄ ዊክነሱ መሆን ይችላል። ከዊክነሱ ላይ ከመጣ ሳያችኋለሁ። ዘ ቲዮሪ ኦፍ ሴንትራል ቲም ኢዝ ዛት ዘ ሩል ኤንድ ፕሪንሲፕል ሌድ ዳውን ባይ ፓርላመንት ካኖት ቢ ኮንሲደርድ አስ ኤ ሎው ይሄ ቲዮሪ ሴንትራል ሀሳቡ ምንድን ነው? በፓርላመንት የሚወጡ የትኛውም ህግ ምንድን ነው? ህግ አይደለም። ህግ የማይሆኑት ደግሞ እስከ መቼ ነው? አንቲል ኢት ኢንተርፕሬትድ ኤንድ ፕሮናውንስድ ባይ ኤ ኮርት በፍርድ ቤት ኢንተርፕሬት ተደርገው በፍርድ ቤት ተግባራዊ እስካልሆኑ ድረስ ድረስ ህግ አይደሉም ነው የሚለው። ተግባራዊ ከሆነ ግን ምን ናቸው ማለት ነው? እሱም ህግ ናቸው ማለት ነው። ሶ ዚስ ቲዮሪ ቪውስ ዘ ኮርት አስ ሪል ሎው ሜከርስ። ዚስ ቲዮሪ ቪውስ
ዘ ኮርት አስ ምንድነው ለው መከር ዳኞችን ወይ ፍርድ ቤትን እንደ ሴንተራል አይዲያ ነው የሚያየው ቲም ነው የሚያየው። ለእሱ ፍርድ ቤት ህግ አውጪ ብሎ ነው የሚያስበው ማለት ነው። ዚስ ቲዮሪ ኢዝ ኖት ፕሪቫለንትድ ኢን ሲቪል ሎው ሌጋል ሲስተም ዊች ኢዝ ኖት አዘር ሜጀር ሌጋል ሲስተም ኦፍ ዘ ወርልድ። ቅድም ነግሬያቸዋለሁ። ሲቪል ሎው እና ኮመን ሎው ከሲቪል ሎው ሌጋል ሲስተም ጋር የሚገናኝ አይደለም። ሆነ ሌላ ሲለው ምን ማለት ነው? ኮመን ሎው ሌጋል ሲስተም ማለት ነው። የዚህ ዊክነስ ሳይዱ ስናይ ምንድን ነው? በት ሰፐርሊ ቫዮሌትስ ዘ ፕሪንሲፓል ኦፍ ሰፓሬሽን ኦፍ ፓወር ኤንድ ፋንክሽን። በዋነኝነት ሰፓሬሽን ኦፍ ፓወር ኤንድ ፋንክሽን ጥሷል። ያ ማለት ምን ማለት ነው? ሶስት ፓወር ሰፓሬሽን ኦፍ ፓወር አለ አይደል? በኢትዮጵያ ሶስት ፓወሮች አሉ ወይ ደግሞ ሌጋል፣ ለምሳሌ ሌጅስሌሽን፣ ኤክስኪዩሽን እና ጁዲሻሪ የሚባሉ መከፋፈል ያለባቸው ስልጣኖች አሉ። ሰው ህግ አውጪ ነው፣ አያገባውም። ማስፈጸሙ ላይ ኢንተርፕሬት ማድረጉ ላይ ኢንተርፕሬቶች ሌላ ናቸው፣ ማስፈጸም የሚችሉት ደግሞ ሌላ ናቸው። ዳኞቹን እና ሌጅስሌሽኖችን ምን አረገ ማለት ነው? ኤክስኪዩሽን እና ጁዲሻሎችን እና ሌጅስሌሽኖችን አቀላቀለ ማለት ነው። ይሄ አንዱ ዊክነስ ነው። እንዲሁም ድጋሚ ምን ያደርጋል? አንሰርቴኒቲ እና አንፕሬዲክቴቢሊቲ። ዳኛው ምን ይወስን ስለማይገመት ፕሬዲክቴብል አያደርግም። ሌላኛው ደግሞ አንሰርቴኒቲ የማይጸና ነው ማለት ነው። ኦኬ፣ ሌላኛው እና የመጨረሻው ምንድነው? ማርኪዚስት ቲዮሪ ይባላል። ማርኪዚስት ቲዮሪ ቢሊቭ ፕራይቬት ፕሮፐርቲ ዘ ቤዝ ፎር ዘ ካሚንግ ኢንቱ ኤግዚስተንስ ኦፍ ሎው ኤንድ ስቴት። ይሄ ማለት ምን ማለት ነው? ፕራይቬት ፕሮፐርቲ ህግ እንዲመጣ ካሚንግ ቱ ኤግዚስተንስ እንዲያደርግ ለውና ስቴት እንዲመጡ ህግና ስቴት የሚባሉ መንግስትና ህግ የሚባሉ ነገሮች እንዲመጡ ቤዝ ነው። ዋናው ቤዙ ማን ነው? ፕራይቬት ፕሮፐርቲ ነው ብሎ ያምናል። ይቅርታ፣ እሺ። they provide that property was the cause for creation of class in the society። ያ ማለት ምን ማለት ነው? ፕሮፐርቲ የሚባለው በራሱ ምክንያት ነው ምን እንዲፈጠር? ክሪኤሽን ኦፍ ክላስ ኢን ዘ ሶሳይቲ። ክሪኤሽን ኦፍ ክላስ ማለት ሀብታም ድሃ የሚባለው ስልጣንና ስልጣን የሌለው ሰው የሚባል ነገር እንዲፈጠር በራሱ ፕሮፐርቲ ምክንያት ነው። ፕሮፐርቲ ከመምጣቱ በፊት ዘ ሜኪንግ ኦፍ ሎው ኢዝ ፕሮቴክትድ ፕራይቬት ፕሮፐርቲ። ህግ መስራት ዋና ዓላማው በራሱ ፕራይቬት ፕሮፐርቲ የግል ንብረትን ለመቆጣጠር ነው የሚለው። ዘ ቤዚስ ዜር አርጊመንት ኦን ዘ ፋክት ዛት ዜር ዋዝ ኔዘር ሎው ኦር ኖር ስቴት ኢን ዘ ፕሪሚቲቭ ሶሳይቲ ፎር ዜር ዋዝ ኖ ፕራይቬት ፕሮፐርቲ። ዘ ቤዚስ የዚህ አርጊመንት ዋናው ቤዙ ምንድን ነው? ድሮ ፕሪሚቲቭ ሶሳይቲ በነበረበት ጊዜ ዜር ኢዝ ኔዘር ሎው ኦር ኖር ስቴት የሚባል ነገር፣ ስቴትም ሆነ ሎው የሚባል ነገር የለም በፕሪሚቲቭ ሶሳይቲ። እንዲሁም ደግሞ ፕራይቬት ፕሮፐርቲ የሚባልም ነገር የለም። ግን ሰዎች እየሰለጠኑ ፕራይቬት ፕሮፐርቲ መያዝ ከጀመሩ፣ ለራሳቸው ንብረት መያዝ ከጀመሩ በኋላ ሎውና ስቴት የሚባል ነገር መጣ ይላል። ዘ ማርክሲስት ዲፋይን ሎው አስ አን ኢንስትሩመንት ኦፍ ኢኮኖሚካሊ ዶሚናንት ግሩፕ ክላስ ሶሳይቲ ፐርፔቹዌት ኢትስ ዶሚናንስ ግሩፕ ማለት ነው። ምን ማለት ነው? ይሄ ማለት ሀብታም የሆኑ ሰዎች ኢኮኖሚካሊ ዶሚናንት የሆኑ የክላስ ሰዎች ወይ ደግሞ ሀብታም ሰዎች ድሃውን ለመጨቆን ወይም ንብረታቸውን እንዳይሰርቅባቸው ያሰቡት ሀሳብ ነው። ህግና ስቴት የሚባለውን በራሱ ነው እንጂ የለም ወይ ደግሞ አያስፈልግም፣ ያ ነገር ባይኖር አያስፈልግም ብለው ነው የሚያስቡት። ወደ ታች በእርግጠኛ ሀሳብ በኋላ ሳያቸዋለሁ። እሺ ዘይ ብሊቭ ዛት ሎው ኢመርጅድ ዊዝ ዘ ኢመርጀንስ ኦፍ ስቴት። ምንድነው ሎው? ምንድነው ኢመርጅ ያደረገው? ከምን ጋር ነው? ከስቴት ጋር አብረው ነው። ሰዎች ተሰብስበው መኖር ሲጀምሩ ስቴት የሚባል ነገር ፈጠሩ። ከዛ ተሰባስበው መኖር አንዱ ያን ንብረት እንዳይሰርቅባቸው ደግሞ ምን አደረጉ? ለህግ የሚባል ነገር መሰረቱ። የህግና ስቴት ደግሞ የተመሰረተ ኢንተረስት ኦፍ ኢኮኖሚካሊ አፐር ክላስ ለሆኑ ሰዎች፣ ሀብታም ለሆኑ ሰዎች ንብረታቸውን ሌላ ሰው እንዳይወስድባቸው ያሰቡት ደግሞ ሌላ ሰው እንዳይወስድባቸው ብለው ነው ህግን የሚባል ነገር የመሰረቱት ነው። ባጭሩ የሀብታሞች መጠቀሚያ ነው ህግ ነው ሀሳብ። ሶስቱም ማርክሲስት ላይክ ፖዚቲቭስ እና ሪያሊዝም ምንድነው? ሶስቱም ማንሜድ ህግ ማንሜድ ነው ለነሱ፣ ሰው ሰራሽ ነው ህግ፣ ለናቹራል ብቻ ነው ማንሜድ ያልሆነው ማለት ነው። it is with the coming of the system of private property that class society low come into existence። ካሚንግ ኦፍ ፕራይቬት ፕሮፐርቲ ሲመጣ ህግ የሚባል ነገር ምንድነው? አብሮ መጣ። and it will disappear in the future when classless society emerge at communism stage of the evolution society። ምን ማለት ነው? ይሄ ማለት ደግሞ እንዲሁ ነው። ወደፊት በራሱ
ኢን ፊውቸር ዲስአፒር ካረገ ክላስ የሚባል ነገር ጠፍቶ ክላስ ለስ ሶሳይቲ ከመጣ ህግ የሚባል ነገር ሶሳይቲ ህግ የሚባል ነገር አብሮ ዲስአፒር ያደርጋል ነው ዋነኛው የዚህ ሀሳቡ። The theory of this assumption that people can attain perfect equality communism state ማለት ምን ማለት ነው? እንዳልኳቸው ማንም ክላስ አንድ ሀብታም አንዱ ድሃ ምናምን የሚባል ነገር ከሌለ በኮሚኒዝም ስቴጅ ነው ሁሉም ሰው ፐርፌክት የሆነ ኢኳሊቲን አቴን የሚያገኘው በኮሚኒዝም ስቴጅ ነው፣ ክላስለስ ሶሳይቲ በሚኖርበት ሰዓት ነው ማለት ነው። እነዚህ ቲዎሪዎች እንግዲህ ይህን ይመስላሉ፣ አራቱም ቲዎሪዎች። ጥያቄ ካላችሁ እንግዲህ ኮሜንት ላይ አሳውቁኝ። ቴሌግራም ቻናሌንም ተቀላቀሉ ብያችኋለሁ። እሱንም የግድ መቀላቀል አለባችሁ። ጥያቄዎችን ለመጠየቅ አዳዲስ የህግ ነገሮችን ብዙ ስለሚከብዷችሁ ብዙዎቹ እንዴት ነው የምትማሩት፣ እንዴት ሾርት ኖት ምናምን ብዙ ነገሮችን ታያላችሁ። ሶ ቤዚክ ፊቸር ኦፍ ለው ላይ እንምጣ። ቤዚክ ፊቸር ኦፍ የህግ ቤዚክ ፊቸር ምንድን ነው? የመጀመሪያው ጀነራሊቲ ነው። ጀነራሊቲ ስንል ለው ኢዝ ጀነራል ቢኮዝ ኢት አድሬስ ዘ ጀነራል ፐብሊክ ሲንግል ሩል አፕላይድ ቱ ፖቴንሻል አንሊሚትድ ኬዝስ ኤንድ ሩል አር ፎርምድ ፎር ሎንግ ፔሪድ ኦፍ ታይም። ይሄ ማለት ምን ማለት ነው? አንድ ለምሳሌ ኮንስቲቱሽን አለ እንደኛ ጋር። ጀነራል ማለት ምን ማለት ነው? ኮንስቲቱሽን ላይ ምን አለ? ዘ ራይት ቱ ላይፍ፣ ዘ ራይት ቱ ሊበርቲ ምናምን የሚሉ ነገሮች አሉ። እነሱ አንድ ጽሑፍ ነው፣ ሲንግል ሩል ናቸው። ግን አፕላይድ የሚሆኑ ለምንድነው? አንሊሚትድ ኬዝ ለሁሉም ሰው ነው የሚሰሩት። ጀነራል ናቸው። ለከሌ ለከበደ ለአበጋዝ መኖር መብት አለው፣ ለዚህኛው ላይበሪቲ ለብት አለው ምናምን ብሎ ላይ ብቻ ከፋፍሎ ሲሆን ለሁሉም ሰው ጀነራሊ ነው ህግ የሚወጣው። ሲንግል ለእያንዳንዱ ሰው አይደለም ህግ የሚወጣው። ለው ዳዝ ኖት ዲሊዝ ፓርቲኩላር ፐርሰን። ይሄ አሁን ያልኩትን ለእያንዳንዱ ሰው አይደለም የሚወጣው፣ ለሁሉም ሰው ነው ህግ የሚወጣው። የሆነ ማህበረሰብ ጎር የሆነ ሰው ጸባይ ብቻ ሬጉሌት ለማድረግ ብቻ ተፈልጎ ሳይሆን ለሁሉም ሰው አር ኖት ሚንት ቱ ሬጉሌት ስፔሲፊክ ቢሄቪየር አይደለም፣ ስፔሲፊክ ፐርሰን አይደለም፣ ለሁሉም ሰው ነው። ኤቭሪዋን ሃዝ ዘ ራይት ቱ ላይፍ ሊበርቲ ሴኩሪቲ ኦፍ ፐርሰን። አሁን ያልኳቸው ነው ሁሉም ሰው አቴን ማድረግ ያለባቸው መቶች ነው። ለአንድ ሰው ብሎ ህግ አይወጣም። ዲዩ ቱ ጀነራሊቲ ኦፍ ለው በህግ ጀነራል በመሆኑ ምክንያት ምን ይገኝ አቺቭ ያደርጋል ማለት ነው። ዩኒፎርሚቲ ያለው ተመሳሳይ፣ እንዲሁም ኢኳሊቲ ያለው በምን ፊት ቢፎር ዘለው ሁሉም ሰው ተመሳሳይ የሆነና እኩል የሆነ ፍርድ ያገኛል በህግ ፊት ማለት ነው። ጊቭ ሎ ሃቭ ናቹራል ሪላቲቭ ፐርፎርማንስ ኒውትራል። እሺ ያለፍ ሁለተኛው ምንድነው? ኖርማቲቭ ኔቸር አለው። ኖርማቲቭ ኔቸር ምን ማለት ነው? ዘለው አዝ ኖርማቲቭ ኦር ባይንዲንግ ቢሄቨር ስቴትመንት ኦፍ ዘለው ኢዝ ኖት ሜር ዲስክሪፕቲቭ ኦፍ ቲንግ ኦር ፋክትስ። ለው የሚባለው ነገር የሆነ ነገር ወይ ደግሞ የእውነታ መግለጫ ወይ ደግሞ ማሳያ ብቻ አይደለም። ለው ዳዝ ኖት ሲምፕሊ ዲስክራይብ ኦር ኤክስፕሌን ሂውማን ኮንዳክት። ሂውማን ኮንዳክትን ብቻ ሲምፕሊ ኤክስፕሌን ወይ ደግሞ ዲስክራይብ ለማድረግ የመጣ ብቻ አይደለም። ኢት ኢዝ ሜድ ቱ ለምንድን ነው የተሰራው ማለት ነው? ኮንትሮል ኤንድ ሼፕ ዘ ሂውማን ቢሄቪየር ኢን ዋን ዌይ ኦር ዘ አዘር። የአንድ ሰው ሳይሆን የሁሉንም ሰው ቢሄቨርን ኮንትሮል እና ሼፕ ለመቆጣጠር እንዲሁም ለመቅረጽ የተሰራ ነው ማለት ጀስት ዲስክራይብ ኦር ኤክስፕሌን ለማድረግ ብቻ የተጻፈ ነገር አይደለም ማለት ነው። ለው ክሬትስ ኖርምስ ክሬት ምን ያደርጋለው? ኖርምን ክሬት ያደርጋል። በምን ባይ አሎዊንግ ኤንድ ፐርሚቲንግ የሆነ ነገር አድርግ ወይ ደግሞ በመፍቀድ ኦርደሪንግ ኤንድ ፕሮሂቢቲንግ በማዘዝ ወይ ደግሞ አታድርግ በማለት እንዲሁም በመሸለም። ይሄ ማለት ምን ማለት ነው? እስቲ ተራ በተራ እናያቸው። ፐርሚሲቭ ወይ ደግሞ አሎዊንግ ስንል ምን ማለት ነው መሰላችሁ? ዚስ ፕሮቫይድ ሩልስ ዛት ኢንታይትል ዘ ሳብጀክት ዘ ራይት ቱ ዱ ኦር ኖት ቱ ዱ። የሆነ ነገር ለምሳሌ መብላት መብት ነው። ከፈለግ መብላት መብት ነው አይደለ? ሶ ማድረግም አለማድረግም ያንተ ነው። ሶ ይህንን ህግ ለአንተ ምን አድርጓል? ፈቅዷል። ከፈቀደልም ማድረግም አለማድረግም ያንተ መብት ነው ማለት። ሁለተኛው ዳይሬክቲቭ ላይ ነው። ሶ ዳይሬክቲቭ ስላችሁ ምንድን ነው? ማዘዝ ኦርደሪንግ ወይ ደግሞ ዳይሬክቲቭ ማዘዝ ነው። ኮማንድስ ኦብሊጌሽን ቱ ዱ ኦር ኖት ቱ ዱ። ያንን ነገር ማድረግም ግዴታ ነው፣ አለማድረግም ግዴታ ነው። አንድ ነገር አለ። ለምሳሌ የሰው ልጅ መግደል አለመግደል ግዴታችን ነው። መግደል መብታችን አለም ሰው አለመግደል ነው ማለት ነው። ሌላኛው ደግሞ ፕሮሂቢቲቭ ከልካይ። ይሄኛው ደግሞ የሆነ ነገር ከማድረግ የሚከለክል መስረቅ አትችልም ምናምን። ይቅርታ እዚህ ጋር ቆይ አንዴ
ዳይሬክቲቭ ላይ ምንድን ነው የሆነ ነገር ከማድረግና ካለማድረግ ነው ያልኳቸዋል። ለምሳሌ መንግስት በኮሮና ጊዜ ከቤት ውጡ ብሏል አይደለ? ከቤት አለመውጣታችን ምንድን ነው ግዴታችን ነው። ማስክ አድርጉ ብሏል። ትውዱ ማድረግ ምንድን ነው ግዴታችን ነው። አለመውጣት ደግሞ ምንድን ነው ግዴታችን ነው። ሁለቱም አድረግም አታደርግም የመንግስት ትእዛዝ ቢሆንም ማለት ነው። ይህ ሽልማትም አለው። የጥሩ ነገር ስትሰሩ በህግ የሚያስሸልም ነገር ካለ ይሸልማችኋል ነው። የመጨረሻው አይ ቲንክ የመጨረሻው ቶፒክ ይመስለኛል ፋንክሽን ኦፍ ለው። የመጀመሪያ ፋንክሽን ሜንቴኒንግ ፒስ ኤንድ ኦርደር ነው፣ ሰላምን ያሰፍናል ነው። ሁለተኛው ሶሻል ቢሄቪየርን ሬጉሌት ያደርጋል። ኢንዲቪዥዋል ሹድ ኢንተራክት ዊዝ ዩኒላተራል አክትስ። ህግ ከሊ አርግ አንተ ለምሳሌ ህግ እናንተ እንደዚህ አድርጉ እኔ እንደዚህ አድርጉ አይደለም። ዩኒላተራል ነው፣ ቀጥታ አርግ ብቻ ነው። አርግ ወይ አታርግ ነው። ስለዚህ ሶሻል ቢሄቪየርን ያጎላል ማለት ነው። ሰው ካልተገዳደለ ካልተሰራረቀ ሰው ተማምኖና በሰላም የሚኖርበትን ሀገር ስለሚፈጥር። እሺ ሌላኛው ፕሮቴክቲንግ ሲቲዝን ፍሮም አርቢታሪ ጎቨርንመንት። ህግ በራሱ ያወጣው ጎቨርንመንት በራሱ ፉል የሆነ አንሊሚትድ የሆነ ስልጣን አይሰጠውም። ሊሚትድ ነው። በምን በህግ ሊሚትድ ከሆነ ደግሞ መንግስት በህግና በደንቡ መሰረት ነው የሚሰራው ማለት ነው። ለምሳሌ የፈለገውን ገሎ የፈለገውን አስሮ አንሊሚትድ አብሶሉት የሆነ ፓወር ይዞ የሚኖር መንግስትን አይፈቅድም ማለት ነው ህግ ካለ። ሌላኛው ብሪንግ ኢፊሽንት ኤንድ ሃርሞኒ ገቨርንመንት ፋንክሽን ስሮ ሰፓሬሽን ኦፍ ፓወር። ቅደም ያልኳቸው አለዋ ሌጅስሌሽን፣ ኤክስኪዩቲቭ እና ጁዲሻሪ የሚባሉ ሶስቱ አካሎች እነሱ ሰፓሬሽን ኦፍ ፓወራቸው ላይ አንዱ የአንዱ ሳይገባ ስልጣን አቢዩዝ ሳይደራረጉ ኢፊሽንት የሆነ ስራ ይሰራሉ። ምን ካለስ ህግ ካለ። የመጨረሻው ፋይቲንግ ሪሙቫል ትራዲሽናል ፕራክቲስ ነው። ይህም ማለት ነው ሬፕ፣ አብዳክሽን፣ ኤርሊ ማሬጅ ያሉ ባህላዊ ልማዶችን ያስቀርላችኋል። አንድ ቃል ልጨርስ እና ቀጣይ በዩኒቱ እንገናኛለን። ሌጋል ኖርምስ ቨርሰስ ነን ሌጋል ኖርምስ ነው። ሌጋል ኖርም ማለት ህግ ነው ባጭሩ። ሌጋል ኖርም ማለት ደግሞ ከስተማሪ በአካባቢያችን ያሉ ህጎች፣ ነገር ግን በህግ እንደ ህግ የማይታዩ ነው። እንደ ህግ ግድ ማድረግ ያለብን ነገር አይደለም። እሺ ሶሳይቲ ካን ጀጅ ሰምዋን ኦር ሰምቲንግ አገንስት ዘ ኖርም። ሶሳይቲ ለምሳሌ አንድ ታላላቆቻችንን ዝቅ ብለን ሰላም ባንል ምን ያደርጋሉ? ጀጅ ያደርጋሉ። ይሄ ምናችን ስላልሆነ ባህላችን ስላልሆነ። ግን እንደ ሌጋል ኖርም በሳንክሽን ለምሳሌ አንድ ሰው ጎንበስ ብላችሁ ሰላም ስላላችሁ የሚያስራችሁ መንግስት የለም አለ። ሌጋል ኖርም ላይ ግን ለምሳሌ ብትሰርቁ ምን ያደርጋል? ሳንክሽን ይከተላችኋል። እስራት፣ ቅጣት አለው ማለት ነው። እሺ law is not only institution that regulate human behavior or social relation. There are also other norms which are non-legal norms like ህግ ብቻ አይደለም ህግ ብቻ አይደለም የሰውን ቢሄቨር ምንም ሬጉሌት የሚያደርጉ ሌሎችም አሉ። እነማን? ሃይማኖት አለ፣ ከስተም እንዲሁም ሞራሊቲ አለ። የሌጋል እና ሌጋል ኖርም ተመሳሳይነታቸው ምን ላይ ነው? ቦዝ አር ጀነራል ኤንድ ኖርማቲቭ። ጀነራል ኖርማቲቭ ምንድን ነው? ቅድም ያልኳችሁ ናቸው እንዳራሱ። ሬጉሌት ኤንድ ሼፕ የማን ቢሄቨርን ስለሚያደርጉ ሁለቱም፣ ምክንያቱም ለአንድ አይወጣም ለሁሉም ሰው ስለሚወጣ፣ እንዲሁም ይህን አድርግ ይህን አታርግ ብለው ስለሚፈቅዱ ማለት ነው። ልዩነታቸውን ስናይ ደግሞ ዲፈረንሳቸውን ስናይ ኢንፎርስመንት ሜካኒዝማቸው ነው። ለው ምንድን ነው? ሴንትራላይዝድ ኤንድ ኢንስቲቱሽናላይዝድ ሜካኒዝም አለው። መንግስት አለ፣ ከዛ ፖሊስ አለ ምናምን። ብታጠፉ በዛ መሰረት ነው የምትያዙት አይደለ? በእነን ሌጋል ኖርም ላይ ግን ምንድን ነው? ሴንትራላይዝድ። ለምሳሌ ጎንበስ ብላችሁ ቅድም እንዳልኳችሁ ሰላም አላላችሁም ተብሎ የሆነ የተቀናጀ ኃይል መጥቶ ምናምን አይዛችሁም። ሴንትራላይዝድ የሆነ ኢንስቲቱሽናላይዝድ የሆነ ኢንፎርስመንት ሜካኒዝም ምን የላቸውም ነው ይላል እዚህ ጋር። ሁለተኛው ስኮፕ ኦፍ አፕሊኬሽን ተቀባይነት በራሱ ለዊዝ ስቴት ዋይድ ነው። በሀገር በሙሉ ነው የምትቀበሉት። እንዲሁም ዩኒፎርም ነው ለሁሉም ሀገር ውስጥ ላለ ለብዙ አትስረቅ ነው። ለአማራ ለኦሮሞ ምናምን ሌላ የለም። ግን ለሌጋል ኖርም ላይ ግን ስኮፕ ኦፍ አፕሊኬሽን ዲፈረንት ኢን ፕሌስ ኤንድ ፕሌስ። ለምሳሌ አማራ ክልል ሌላ የሆነ ኦሮሚያ ክልል ሌላ ነው ምናምን። ነን ሌጋል ኖርም ላይ ግን ስኮፕ ኦፍ አፕሊኬሽን ራሱ ይለያል ከሀገር ማለት ነው። ኦኬ የመጨረሻው ኤግዛውስቲቭነስ እና ክላሪቲ ነው። ህግ ሲሆን ሌጋል ኖርም ማለት ህግ ነው ብያቸው። ኤግዛውስቲቭነስ ሁሉን አቀፍ ነው፣ እንዲሁም ክሊር ነው የተጻፈ ነገር ስለሆነ። ዚስ ዊል ቢ አዌርነስ አሞንግ ሶሳይቲ አባውት ሩል ኤንድ ፖሲብል ሳንክሽን። ክሊር እና ሁሉን አቀፍ ስለሆነ እንዲሁም ግልጽ የተጻፈ ስለሆነ ሰዎች
አዌርነስ አላቸው። ምን ባጠፋ ምን ይደርስብኛል፣ ምን ባላደርግ ምን እሆናለሁ የሚሉትን ነገሮች ማለት ነው። ኢንተርን ዌራስ ነን ሌጋል ኖርም ግን ምንድን ነው አዌርነስ የለውም። ሰው ላያቅ ይችላል። ዘ ኮንቴንት ኦፍ ዘ ከስተመሪ ሪሊጅን ኦር ሞራል ኖርምስ አር ኖት ኤግዛስቲቭነስ። ይህ ማለት ምን ማለት ነው? ሁሉን አቀፍ አይደለም። የክርስቲያን ለክርስቲያን እንጂ ለሙስሊም አያገለግልም። ህግ ግን ክርስቲያን ሙስሊም ሂዶን ምናምን ብሎ አይከፋፍልም። ሪተን እና አድቫንስድም አይደለም በደንብ ፓኒሽመንት አር ኦልሶ ኖት ክሊር። ቅጣቱ በራሱ በማህበረሰብ በአባቶች ሆና የሚጣልባቸው ቅጣት ራሱ ቅጣት ራሱ ግልጽ አይደለም ማለት ነው። ኦኬ ሌላኛው ዩኒቱ ነው። ዩኒቱን ደግሞ በቀጣይ ቪዲዮ እንማራለን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ቴሌግራም ቻናሌን ዲስክሪፕሽን ላይ ያስቀምጥላችኋለሁ። መልካም ሳምንት። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ቀጣይ የሚገናኝ ጥያቄ ካላችሁ